በኢትዮጵያ ኮርሞክ ከተማ ሱዳን ፈጸመችው በተባለ የድሮን ጥቃት ሰላማዊ ሰዎች ሲገደሉ በእርዳታ ሰጪዎች ላይ ጉዳት ደረሰ። ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኮርሞክ ወረዳ ኮርሞክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ የዓለም አቀፍ የስደተኞች ድርጅት ወይም IOM የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣን ገለጸ። ነዋሪዎቹ ጥቃቱ የተፈጸመው ሚያዝያ 21 2018 ከቀኑ 5 ሰዓት ገደማ መሆኑና ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኮርሞክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግሯል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰዋል። የሱዳን ጦር ከፈጣን ድጋፍ ኃይሎች ወይም RSF ጋር እያካሄደ በነበረው ግጭት ወቅት ጥቃቱን እንደፈጸመ አስረድተዋል። ወደ መካከለኛው ምስራቅ ለስራ የሚሰማሩ ዜጎች የወንጀል ነፃ ማረጋገጫ የምስክር ወረቀት በየአካባቢያቸው ማግኘት እንደሚችሉ ተገለጸ። የኢትዮጵያ ፌዴራል ፖሊስ ወደ መካከለኛው ምስራቅ ሀገራት ወይም ወደ አረብ ሀገራት ለስራ ለመሰማራት የወንጀል ነፃ ሰርተፊኬት የሚፈልጉ ተገልጋዮች አዲስ አበባ በሚገኘው የፎረንሲክ ወንጀል ምርመራ የአሻራ ምርመራ ዋና ክፍል በአካል መገኘት ሳያስፈልጋቸው አገልግሎቱን በየአካባቢያቸው ማግኘት የሚችሉበት አዲስ አሰራር መዘርጋቱን ገለጸ። በዚህ መሰረት ከግንቦት 6 2018 ጀምሮ ተገልጋዮች በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል የአሻራ ምርመራና የወንጀል ነፃ ሰርተፊኬት አገልግሎቱን ማግኘት የሚችሉ መሆኑን የኢትዮጵያ ፌዴራል ፖሊስ አስታወቀ። ኢትዮጵያ ለማሰቃየት ድርጊት ያላቸው ተጋላጭነት በጣም ከፍተኛ መሆኑን ዓመታዊ መረጃ ጠቋሚ ሪፖርት አመላከተ። ኢትዮጵያ ለኢሰብአዊ አያያዝና ለማሰቃየት ድርጊቶች በጣም ከፍተኛ ተጋላጭነት ካላቸው ሀገራት መካከል በወርልድ ኦርጋናይዜሽን አጌንስት ቶርቸር ተመደበች። ግንቦት 7 ቀን ይፋ በተደረገው የፈረንጆቹ 2025 የዓለም አቀፍ የማሰቃየት ወይም ቶርቸር ድርጊት መረጃ ጠቋሚ ወይም ግሎባል ቶርቸር ኢንዴክስ 2025 ሪፖርት በኢትዮጵያ በተለይም ግጭት በተስተዋለባቸው በትግራይ፣ በኦሮሚያ፣ በአፋርና በአማራ ክልሎች የማሰቃየት ድርጊት ሰፊና ስልታዊ ሆኖ ቀጥሏል ሲል ገልጿል። የፈረንሳይ ኩባንያዎች የደህንነት ስጋቶች ቢኖሩም በኢትዮጵያ ያላቸውን ተሳትፎ እያሰፉ መሆኑ ተገለጸ። በኢትዮጵያ የደህንነት ስጋቶች ባሉበት በዚህ ወቅት ሌሳፍሬን ኩባንያን ጨምሮ ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ በርካታ የፈረንሳይ ኩባንያዎች ፊታቸውን ወደ ኢትዮጵያ እያዞሩ እንደሚገኙ የፈረንሳዩ ዜና አውታር RFI ዘግበዋል። እንደ ዘገባው ገለጻ ፈረንሳይ ከዩናይትድ ኪንግደም እና ከኔዘርላንድስ ቀጥላ በኢትዮጵያ ኢንቨስትመንት በማድረግ ሶስተኛ ደረጃ ላይ የምትገኝ የአውሮፓ ሀገር መሆኗን የፈረንሳይ የውጭ ጉዳይ ሚኒስትር አመላክተዋል። የሀገሪቱ የቀጥታ የውጭ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት መጠን 485 ሚሊዮን ዩሮ ደርሷል ተብሏል። በኢትዮጵያ ያለው የፈረንሳይ ኢኮኖሚ ተሳትፎ መጠኑ ገና አነስተኛ ቢሆንም በኃይል አቅርቦት፣ በመሰረተ ልማት፣ በግብርና ማቀነባበር ወይም አግሮ ፕሮሴሲንግ፣ በሎጂስቲክ እና በዲጂታል ዘርፎች ላይ በስፋት መሰማራቷ ተገልጿል። በኢራን ጦርነት ዙሪያ በተፈጠረ ክፍፍል ምክንያት የብሪክስ ስብሰባ ያለ መግለጫ ተጠናቀቀ። በኒው ዴሊ ኢንዲያ ለ2 ቀናት ሲካሄድ የነበረውን የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ መግለጫ ማውጣት ሳይችሉ ቀርተዋል። ይህም በአሁኑ ወቅት ዩናይትድ ስቴትስና እስራኤል በኢራን ላይ እያካሄዱት ባለው ጦርነትና በሰፊው መካከለኛው ምስራቅ ቀውስ ዙሪያ በአባል ሀገራቱ መካከል ጥልቅ ክፍፍል መኖሩን አረጋግጠዋል። በጋራ መግለጫው ፋንታ አዘጋጇ ሀገር ህንድ ባወጣችው መግለጫ በአንዳንድ አባላት መካከል የተለያዩ አመለካከቶች በምዕራብ እስያና በመካከለኛው ምስራቅ ባለው ሁኔታ ላይ የጋራ ስምምነት ላይ እንዳይደረስ ማድረጉን አረጋግጣለች። እንደ ሮይተርስና አልጀዚራ ዘገባዎች በአሁኑ ወቅት እየተካሄደ ባለው ግጭት ዙሪያ በቃላት አጠቃቀም ላይ በኢራንና በተባበሩት አረብ ኤሚሬቶች መካከል አለመግባባት ተፈጥሯል። ኢራን በቴህራን ላይ ለተፈጸመው ጥቃት የተባበሩት አረብ ኤሚሬትስ መክሰሷን ተከትሎ በብሪክስ ስብሰባ ላይ ውጥረት ነገሰ። በኒው ዴሊ ኢንዲያ እየተካሄደው ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ በኢራንና በተባበሩት አረብ ኤሚሬትስ መካከል ዲፕሎማሲያዊ ውዝግብ ተከስቷል። ውዝግቡ የተቀሰቀሰው ቴህራን የተባበሩት አረብ ኤሚሬትስ በቀጠናው እየተካሄደ ባለው ግጭት ውስጥ በኢራን ላይ በሚፈጸሙ ወታደራዊ ዘመቻዎች ላይ በቀጥታ ተሳትፋለች ስትል መክሰሷን ተከትሎ ነው። ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ እንደዘገበው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ይህንን አስተያየት የሰጡት ሐሙስ ዕለት በተካሄደው የብሪክስ ስብሰባ ላይ ነው።